እየፈጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጩ። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለ ነው በቀጥታ አማርኛው ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገረሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ ወልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ሊቀልድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል አይጠፋም። እዚህ ጋር ይነሳል እዛም ጋር ተወጣች እዚህም ጋር ተወረደች እዚህ ጋር ያደረገችው ሩታ ናት ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የሱንም ነገር ማሳየው። ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንዴት ነው እሷ ናች እንደዚህ ያደረገችው እነሱ ናቸው ኤፍሬም ነው ዳኒ ነው ሩታ ናት ምናምን ተብሎ ስሜ እየተነሳ እንዴት ነው በቃ ችላ ብዬ ዝም ልለው የምችለው? ሩታ እንዲያዳምጪኝ አሁን ስለሌላው እኛ ምንም የሚያገባን ነገር የለም። ባያገባህማ የማያገባ ነገር ውስጥ አትገባም። አሁን ልጆቹን አታሳስርም ነበረ። ስላለፈው ነገር አልፏል ኦልሬዲ። ገባሽ? ከዚህ በኋላ ግን እኛም ያንቺን ስም ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው እያልንሻለን እኮ በተግባር እናሳይሻለን። እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው እያወራን ያለው ነው አይደል እንዴ? ስለዚህ ላንቺም ይሄንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር። ገባሽ? የሰው ልጅ በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። በዚህ ልክ እንትን ማለትም አይጠበቅብሽም። ስሜን እኮ እንደ እንትን ሁሌ የምታነሳው አንተ ነህ ዙሪያ